ሰላም ሰላም የተወደዳችሁና የተከበራችሁ ቻናል ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ላለፉት ወራቶች በዩቲዩብ ብቅ ብዬ አላውቅም ነበረ። መጥፋት ያሳስቧችሁ የጠየቃችሁኝ ወዳጆቼ በጣም አመሰግናለሁ። ያው በብዙ ምክንያቶች ወደ ዩቲዩብ መምጣት አልቻልኩም ነበረ። እንዲህ ነው እንዳነው ብሎ መናገር ያው ብዙ ትርጉም አለው ብዬ አላስብም። ግን ፐርሰናል በሆነ ኬዝ ነበረ ከዩቲዩብ የጠፋሁት። በጠፋሁባችሁ ጊዜ ሁሉ ውስጥ ግን ማለቃችሁን እናንተን እየናፈኩኝ ወደ ዩቲዩብ መምጣት እየፈለኩኝ ግን አልቻልኩም ነበር፣ ከኔ አቅምና ከኔ ቁጥጥር ውጭ በሆነ ጉዳይ ማለት ነው። እንግዲህ እግዚአብሔር በፈቀደ ከዚህ በኋላ ባለው ወደ እናንተ ለመምጣት ሞክራለሁ። ያው እንደተለመደው የእናንተ እገዛ የእናንተ አብሮነት እንዳይለየኝ በፍቅር ጠይቃችኋለሁ። ማለትም ያው እንደምታውቁት ዩቲዩብ በቪው ነው የሚከፍለው። ሶ ፎር the last 3 months በሉት ከዩቲዩብ ጋር ያለኝ ኮኔክሽን ስለቆመና ስለቀዘቀዘብኝ እናንተ ደግሞ ሰፖርት እንድታደርጉኝ እንድታበረታቱኝ ቪዲዮዎቹን በደንብ እንድታያቸው በፍቅር ጋብዛችኋለሁ። የምችለውን ነው ይዤ ልመጣ የምችለው። በጣም ብዙ ጊዜ እናንተ የምትፈልጉትንም እየነገራችሁኝ ነበር። ከዛ ደግሞ እኔም በህይወቴ ላሳካውና እንዲሆንልኝ ፈልገው ኮንተንት አለ። ሶ ከራሳችሁ ጋር የምትጣሉበት ነገር የለም። ለምሳሌ የኔ ፍቅር የኔ ለመስራት ያለኝ መነሳሳት በኮንተንት ደረጃ ምንድነው እንዴ የሚፈቅድልኝ ህይወት የምትፈቅድልኝ ስለሰራው የምትፈቅድልኝ ነገር ምንድነው የሚለው ነገር አለና እንዳላችሁት ያው በብዙ ነገር እንድመጣ በኮሜንት ምናምን ነግራችሁኝ ነበር። እኔም የራሴ ቀለም የራሴ ይዘት ያለው ኮንተንት ይዤ ለመምጣት በጣም ፈልግ ነበር። ግን ላይክ እኔ ራሱን ፈልገው ኮንተንት ለምሳሌ ሙቪ ሜክ ማድረግ ቢሆን እናንተ የምትፈልጉት ፕራንክ መስራት ቢሆን እኔ ደግሞ ህይወት የምትፈቅድልኝና ልችለው የምችለው ነገር ደግሞ ሌላ ቢሆን ሶ አንገናኝም ማለት ነው። ቢካዝ አቅም የሚፈልጉ ነገሮች አሉና ሶ ከዛ አንፃር እናንተ በመፈልጉትም እኔም በመፈልገውም እየሆነ ስላልሆነ ሶ አቅሜ በሚፈቅደውና በምችለው ወደ እናንተ ቀርባለሁ። የጥንት ወዳጆቼ አብራችሁኝ የነበራችሁ ሰዎች ካላችሁ እግዚአብሔር ይመስገን፣ ከሌላችሁም እንግዲህ አዳዲስ ሰዎችን በማፍራት በዛ ኮንተንት እመጣለሁ። እንዲሁም ባለፈው አንድ ቻሌንጅ ጀምሬ ነበረ። ሶ እሱን ቻሌንጅ ደግሞ ኮንሲስተንሲ ስለሚፈልግ ጀምሬዋለሁ፣ አደርገዋለሁኝ እና አደርገዋለንም። ግን ኮንሲስተንሲ ስለሚፈልግ አሁን ያለውበት ሁኔታ ለዛ ስላልፈቀደልኝ ነው የጠፋሁት። በጣም ብዙዎቻችሁ ጠይቃችሁኛል። ቻሌንጁንም ጆይን ያደረጋችሁም አላችሁ፣ ቃል ገብታችሁም ደግሞ በዛውም የጠፋችሁ አላችሁ። ሶ መጀመሪያ አንደኛ ለኔም ሁለተኛ ደግሞ መጀመሪያ ደስ ብሏቸው ቻሌንጅን ጆይን ላድርጉ ሰዎች ሳናሳካው አላቆምም። ትንሽ ጊዜ እንድታገሱኝ ነው እና ዛሬ የመጣሁት ያው ሰው ማለት ሰዎች በብዙ አይነት መንገድ አታክ ሊያደርጓችሁ ሊያጠቋችሁ ይፈልጋሉ፣ ያጠቋችኋል። የሚሳካበትን መንገድ አለ። ሶ በራሴ ዓለም ውስጥ በጥሩ ሁኔታ ውስጥ ስላልነበርኩኝ ፐርሰናል በሆነ ፕሮብለም ስላልነበርኩኝ ጠፍቼ ነበረ። መጥፋቴ ደግሞ በጣም በብዙ ጎርቶኛል፣ በጣም ከምታስቡት በላይ እና እንደ እግዚአብሔር ፍቃድ ሰው እንደ እግዚአብሔር አይደለምና እዚህ ካለሁበት ችግር ወጥቼ በደንብ እንደምንቀሳቀስ እርግጠኛ ነኝ። እና እናንተ ደግሞ በጸሎታችሁ ብቻ
እንድታስቡኝ በፍቅር እጠይቃችኋለሁ። ጸልዩልኝ። ሁላችሁም በሃይማኖታችሁ ጸልዩልኝ። ጥሩ ሁኔታ ላይ እንዳልሆንኩኝ ልነግራችሁ ፈልጋለሁ። በብዙ መንገድ ማለት ነው። ከስራዬም ጋር በተያያዘ በጤናዬም ጉዳይ ጥሩ ሁኔታ ላይ አይደለሁም። ግን እግዚአብሔር መልካም ነው። እግዚአብሔር ታሪክን ይቀይራል። እናንተ ሁላችሁም በሃይማኖታችሁ ጸልዩልኝ። ወደ ስራዬ እመለሳለሁ። አዳዲስ ነገሮችም ስላሉ ወደ እናንተ ይዤላችሁ እመጣለሁ። በጣም እንደምወዳችሁ አትርሱ። ቱ ቢ ኦነስት ማርያምን ነው የምላችሁ። የምር የዩቲዩብ ኮሚኒቲን በጣም ነው የምወደው። ሶ ተመልሻለሁ። በፕሮግራሜ ደግሞ ብቅ እልላችኋለሁ። ዛሬ ለእናንተ መልክ ላደርስ ብዬ ነው። በጣም ወዳችኋለሁ፣ አከብራችኋለሁ። ባይ